ሰላም የተደላደለ ምቹ እስከ ህይወት ፍጻሜያችን ድረስ ደልደል ያለ ሜዳ ምንም መሰናክል የሌለበት ምንም ነገር የማይጠይቅ ሁሌ መሳቅ ሁሌ መደሰት ችግር የማይታይበት ቦታ የሚባል ነገር የለም በህይወት ላይ መውደቅ አለ መነሳት አለ መሳቅ አለ ማልቀስ አለ መክሰር አለ ማግኘት አለ ተፈራራቂ ነው ልክ ጨለማና ብርሃን እንደሚፈራረቁት ሁሉም ነገር ይፈራረቃል ዛሬ ደስተኛ ከሆነ ነገ ልትከፋ ትችላለህ ዛሬ ታላላቅ ኢንዱስትሪዎችን ታላላቅ እንትኖች ስትመራ ከሆነ ነገ ደግሞ ኢንዱስትሪዎች ተቃጥለው ወይም የሆነ ነገር ክሳራ አጋጥሟቸው ሌላ ውስጥ ልትወርቅ ትችላለህ የሚባል ነገር የለም ነገር ግን ልዩነት የሚፈጥረው ምንድነው በቻሌንጅ ውስጥ ሆኖ ማሸነፍ መቻል በችግር ውስጥ ሆኖ ከችግሩ ማዶ ማየት መቻል በጣም ብዙ ስኬታማ ሰዎችን በየዙሪያችን የምናያቸው ምንድነው ችግር ሳይደርስባቸው ቀርቶ አይደል ወይም የተደላደለ መንገድ አግኝተው አስፋልት በተሰራ መንገድ ሄደው አይደለም ትልቅ ጣሻ ጥሰው ችግሩን እንደ ችግር ሳይሆን የሚያዩት እንደ መፍትሄ እንደ ማበልጸጊያ ወይም ከችግሩ ውስጥ መሃል ላይ ዘፍቅ ብለው የሚያዩ ግን ከችግሩ በኋላ ያለውን ደስታ ከችግሩ በኋላ ያለውን ማሸነፍ ከችግሩ በኋላ ያለውን መርካት የሚያዩ ሰዎች ናቸው ኃያል ሰዎች ሆነው እንዳትሰሳት ችግር የሌለበት ቦታ የለም ነገር ግን ችግሩን ደልድለ ሰላም የምትፈጥር አንተ ለምን አምሮህ ሰላም ስለሆነ ኃይልህ ሰላም ስለሆነ ምንጭህ ሰላም ስለሆነ ሰላምን መፍጠር ትችላለህ ለምን አንተ ከእግዚአብሔር የመጣህ ትልቅና ኃያል ፍጡር ስለሆነ ማለት ሰውን የሚያክል ነገር የለም በምድር ውስጥ ይህን ግን ልንገነዘበው አንችል ብዙ ሰዎች አንበሳው ነው ምንል ለምን በጣም ተራ ሰው ግዛ ይህን ግዛ ምድርን ግዛ ተብሎ ለተሰጠ ነገር ለአንበሳ አንበሳንም ግዛው ተብሎ ለተሰጠ ነገር ሰው ራሱን በአንበሳ ይተካል ማለት ነብሩ ይላል ገቷቸው አይደል ሌላ የሚተካ ነገር ብዙ ነገር ይኖራል ነገር ግን ሰው መሆን ግን ትልቅነት ከአንበሳም በላይ ነህ ከነብርም በላይ ነህ ከምንም ነገር በላይ ነህ ሰው ስትሆን ማለት ሕያው ነህ ስለዚህ ማሸነፍ የምትችል አንድና አንድ ሰው በመሆንህ ብቻ ኃያል የሆነ ነገር ተሰጥቷል ይህን ነገር ስትጠቀም ግን ያለ ምን ጫፍ መመልከት ትችላለህ ከበርባኖስ እስከ ጽራሪያም ድረስ የማየት አቅም ይኖራል በመንፈስ ማለት ስለዚህ ይሄ የተሰጠህ ትልቅ ፍጡር ነህ ዝም ብለህ የተፈጠረ ሰው አይደለም ስለዚህ ትንሽዬ እንቅፋት ትንሽዬ ችግር ስትመጣ ወይኔ ሞቱ አለቀልኝ ተደናቀፉ የሚል የአእምሮ ሰበብ አታንጣ አንተ ትልቅ ፍጡር ይሄን በማወቅ ማንንም ነገር እንደማይበግርህ ምንም ነገር እንደማያቆምህ በማመን ጉዞውን መቀጠል አለብህ እስከ መጨረሻው መሄድ አለብህ እስከ ህይወት ፍጻሜ መታገል አለብህ ታግለህ ማሸነፍ አለብህ ነው አመሰግናለሁ መልካም ቀን ይሁንልህ